ከዩኒቨርሲቲ ከወጣሽ በኋላ የመጀመሪያው የንግድ ፈጠራ ሙከራሽን ደግሞ ያደረግሽው ሙከራ ከጤና ጋር ይገናኛል። ዩኒቨርሲቲ ያለው ነው እንደውም የጀመርኩት። እሺ እባክሽ ታሪኩን ንገሪኝ። እንትን ነው ፔፐር ፕሮፌሰሬ ፔፐር ጻፊ አለኝ። የመመረቂያ ነው ፔፐር ያ የተርም መመረቂያ ኦኬ እንዴት እንደሚባል አላውቅም። ላይክ በየኤንድ ኦፍ ተርም እንደ ፔፐር ነገር ይጻፋል። ተርም ፔፐሮች ማለት ነው። ስለዚህ ጻፊ ተባልኩኝ እና ኢንተርንሺፕ ነበር። ስለዚህ ወደ ስራሽ ሂጂና ኢንተርንሺፕ ማለት ነው እና እስቲ አንድ ችግር ፈልጊና መፍትሄ ያምጪልኝ አለ። ስለዚህ ሪሰርች ይደረግና እኔ ደግሞ ከኮሮና በፊት ነው 10 ዓመት በላይ ነው። ፔፐር ጻፊ ተባልኩኝ። እዛ ማየት ጀመርኩኝ ምንድነው ችግር የሚባለው። አውሮፓ እንግዲህ ሁሉ ነገር ጥሩ የሚሰራ ጥሩ ነገር ይመስለናል አይደል? ፐርፌክት ይመስላል። ስለዚህ አንድ ነገር የታየኝ እዛ ሆስፒታል የሚሰሩ ሰዎች ዶክተሮች እንግዲህ ብዙ ጊዜ ወንዶች ናቸው በዛን ጊዜ። አሁን ግማሽ ሆነዋል። ግን ዶክተሮች አጠገብ የሚሰሩ በሙሉ ሴቶች ነበሩ። ሞስትሊ ሴቶች፣ ነርሶቹ፣ አሲስተንቶቹ፣ እዛ ኦፕሬሽን ክፍል ሁሉ ሴቶች ነበሩ ያኔ። ግን ሴት እንግዲህ ፉል ታይም ስትሰራ ስፔሻሊ ልጅ ካላት ወይ ፋሚሊ ካላት እሷ ናት የምትጠራ። ፋሚሊ ታመመ ከስራ ብላ የምትጠራ እሷ ናት። ስለዚህ አንዳንዶቹ ባላንስ ማድረግ በጣም ቸግሯቸው ነበር። ወይንም ጠዋት ልጅ መውሰድ በሰዓቱ መግባት በጣም ያስቸግራቸው ነበር። ስለዚህ እኔ እሱ እንደ ችግር ታየኝ። ሴት ሁሌ ፕራይስ የምትከፍለው እሷ ናት። ስለዚህ መፍትሄው ምንድን ነው ብዬ ሪሰርች ሳረግ እኔ የታየኝ ብዙ አውሮፓ ውስጥ ኮንሱልቴሽን እንደምናውቀው አይደለም። እዚህ ዶክተር ጋር ሄደን ዶክተር አይተን መድኃኒት ይሰጠናል። እዛ ግን ራሴን አመመኝ ወይንም እነዚህ ትንንሽ ነገሮች አሉ አይደል? ቴሌፎን ደውለን አንዳንድ ጥያቄ እንጠይቃለን። ኦኬ እንደሱ ከሆነ የመጀመሪያ ጊዜ ከሆነ ይሄን መድኃኒት ውሰጂና ቤትሽ ይላካል፣ ሞክሪው፣ ካልሆነ ትመጫለሽ የሚባል ኮንሱልቴሽን አለ በትንሹ። እና ይሄን ለምንድን ነው እዛ መስሪያ ቤት መጥቶ የሚያደርጉ ብዬ ጠየቅኩኝ። ለምን ይሄ ከቤት አይቻልም? ቤት ቁጭ ብዬ ልጆቼን ወስጄ ወይንም ቤት እያሉ ቴሌፎን ማንሳት መቻል አለብኝ። ጀስት እዛ ኮምፒውተር ላይ የሚታየኝም ቤት ይታየኛል። እዚህ እኔም ጀስት ለእኔ እንደታየኝ ቴሌፎኗ ሪዳይሬክት መደረግ አለባት ወደ ሌላ ሰው ቴሌፎን እና ሎጌን ማድረግ መቻል አለባቸው ይሄን ሲስቴም ውስጥ ከቤት። በቃ ይሄ ብቻ ነው የሚያስፈልገው። ቀላል ይመስላል እንደዚህ ስል፣ ግን እንደሱ አይሰራ። ይሄ የሰው ሜዲካል ሂስትሪ ዝም ብዬ ቁጭ ብዬ ፌስቡክ እንደምከፍት አይደለም። ፕራይቬሲ። ስለዚህ በስንት መከራ ጠበቃዎችን አነጋግሬ ምን ብዬ መንገድ አገኘው። ግን እዛ ቦታ ስደርስ እንዴት ይሄን አቆማለሁ? እንዴት ጀስት ፔፐርን እንካ ብዬ ለፕሮፌሰሬ እዛ እንዴት ይቆማል የሚል ሀሳብ ሲመጣ ወደ ሌላ ነገር መውሰድ አለብኝ። ስለዚህ መልሱ ነበረኝ። ይኸው መልሱ ይሄን ሁሉ ጠበቃ አነጋገር ተማሪ ሲሆን ደግሞ ጠበቃዎች በነፃ ነው የሚሰሩት መጀመሪያ ላይ አይደል? ግን በኋላ ድርጅት ሲሆን ያው ጀስት ከፍያቸው አደራጀሁት እና እንደ ንግድ አሰብሽው ሀሳብ እና ሰው መጠቀም ጀመረው። ሪሊ ያ ኦኬ። ሰው በኋላ ላይ የመጀመሪያ ድርጅት የሆነ እናሸጥኩት። ፓተንቱን የሸጥሽው ምንድነው? አይዲያውን በሙሉ በሆል አይዲያ። አሁን ድረስ ተግባራዊ የሚደረግ አይዲያ ነው ነው የገዛኝ ኢንሹራንስ ካምፓኒ ነው። ከመጀመሪያው ያልቻለበት ምክንያት እነሱ ነበሩ። ለምን? እነሱ ፓወር አላቸው በዚህ ዓለም ላይ እና ይሄ ሊክ ሆነ። ሊክ ማለት ክፍተት ሆነ። ሌላ መንገድ ገንዘብ የሚያዋጣ መንገድ ሆነ። ገባ? ስለዚህ ጠበቃም ውስጥ ገንዘብ የወጣው ጠበቃ እና በሊጋል አድቫይስ ነው። እነሱ ሲከራከሩ የነበረ ከነሱ ጋር ነበር። ይሄን በዚህ ከሰራችሁ ለታማሚዎቹ አንከፍልም የሚባል ክርክር ተጀመረ። እዚህ አይ ቲንክ እንግዲህ ያኔ ልጅ ስለነበርኩኝ አልገባኝም፣ ግን አይ ቲንክ እነሱ ናቸው የገዙት። በጣም ኃይለኛ ኢንትረስት አላቸው። ስለዚህ ገዝተውት ዘጉት ማለት ነው። ዋው ስማርት። አሁን ሳስበው በጣም በጣም ስማርት ነበር። ግን ይሄን ባቅ ኖሮ አትሸጩም ነበር።
ኖ ብሸጠውም 10 ጊዜ ደብል አስከፍላቸዋል። እነሱ ይከፍላሉ። ያ because they're going to lose ትልቅ ገንዘብ በዛ ምክንያት። ይከፍላል። የፈለኩትን ብላቸው ይከፍሉኝ ነበር ለመዝጋት። ለምን እንደገና እንደዚህ አይነት ድርጅት መጀመሪያ ትቼም የሚል አስፈርሞኛል። ያማከረሽ ሰው ግን አልነበረም ልትሸጪ እስቲ? ያኔ ልጅ ነበርኩኝ። ስንት ሸጪው? 1 ሚሊዮን ነጥብ በኢትዮጵያ ብር በዩሮ 1 ሚሊዮን ዩሮ እና ትንሽ ብር ነው። ያ ለነሱ ትንሽ ብር ነው። ለአንቺ ግን ትንሽ ብር ነበር? ኖ ለእኔ እንደውም በጣም ትልቅ ብር ስለሆነ እሺ ያልኳቸው። ግን ዛሬ ምናልባት ከ10 ሚሊዮን በላይ አስከፍላቸው ነበር። ሶ ዳማኒ እሱ ገንዘብ ይሆን ወደ ልብስ ዲዛይን ንግድ ምናምን የገባሹ ከዛ በኋላ? ከዛ በኋላ ግማሹን አስቀመጥኩኝና ግማሹ ተዝናኝበት አለኝ አባቴ። ያኔ አባቴ ማንነቴን ገብቶታል ያኔ የገባቸው። ስለዚህ ግማሹን አስቀምጪ እሱን አነካም አለ። ሌላ ግማሹ እሺ የራስሽ ገንዘብ ነው አለ። እኔ ያኛውን ገንዘብ የሰጠኝን በትንሽ ጊዜ ነው የጠፋ። ለእኔ በጣም ብዙ ገንዘብ መስሎኝ ነበር። ምን አረግሽው? 500,000 ነው ትንሽ ገንዘብ ነው እኮ። መኪና ገዛውበት የራሴን አፓርትመንት ምናምን ከወላጆቼ ቤት ወጥቼ ነበር። ስለዚህ ወደ ትልቅ አፓርትመንት ገባው። ገዝተሽ ማለት ነው? ኖ አልገዛም። 500,000 ምንድን ናት? ስንት ግን ብር ነው በዶላር አካባቢ? እኩል ነበር ዶላር እኩል እና ትንሽ ብር ነው። ትንሽ ብር ነው። ኧረ እሺ ለዛ ኑሮ እንደ ኑሮ ነው። እሺ ግን የእናንተ ላይፍ ስታይል የዛን ያክል ይቀራረብ ነበረ? ግን ከትንሽ ክፍል ቤት ወደ አፓርትመንት መለወጥ፣ ከዛ ትልቅ መኪና መግዛት አዲስ፣ ከዛ ዲዛይነር ባግ መግዛት፣ ከዛ ምኑ 500,000 ቶሎ ያልቃል። እና በምን ያክል ጊዜ ያለቀ? በ1 ዓመት ውስጥ ዩኒዩ እንደዛ ሊያልቅ እንደሚችል ወይስ was it a surprise ነገር? ለእኔ ሰርፕራይዝ ነበር። አባቴ ግን አውቀዋል፣ ግን ዝም አለ። እና ይሄን መኪና እንዴት ነው የምትከፊ አለኝ። በኋላ ላይ የሚገባ ገንዘብ አይደለም፣ በየጊዜ የሚገባ አይደለም፣ አንዴ ነው የገባ። ምን መኪና ነው የገዛሽው? ፖርሽ። እንዴ ዝም አለኝ። በኋላ ላይ ገንዘቡ ሲያልቅ ያኛውን አልሰጠኝም። በቃ መሸጥ አለብሽ አለኝ። ገንዘብ ከሌለሽ እንደሱ አይሰራም። በቃ እሺ። ስለዚህ ሸጥኩት። ፖርሽን ሸጥሽ? ትንሽ ወር ነርተሽው ማለት ነው? እሺ። ሌላ ምን አደረግሽ? ከዛ ያው ትንሽ ገንዘብ ተበለሰ በሱ እና ድርጅት እኔ ያሰብኩት ያኔ እና ጥሩ ሀሳብ ነበር። አሁን ሳየው ያቺን ፎርሙላ መደጋገም አለብኝ። ችግር ፈልጎ መፍትሄ፣ ከዛ ፕሮሞሽን። በዚች በሜዲካሉ በሰራሽ ይሄ ነገር በሁሉ ሴክተር ይሰራል። ችግር መፍታት፣ መሸጥ፣ በቃ መፍትሄውን ያ ገብቶሻል? እስካሁን እስከ ዛሬ ድረስ እሱን ፎርሙላ ነው የምጠቀመው። እና ያኔም እንደዚህ ከዚህ በኋላ እንደዛ ነው የምኖረው ብለሽ ሀሰብሽ በዛ ሂደት ውስጥ? እና በየጊዜ መደጋገም ጀመርኩኝ። በሌላ ድርጅቶችም አሁን ወደ 6 እንደዚህ ሸጫለሁ። እና አሁን ኢንቨስትመንትም ገብቻ በሌላ በኩል ማለት የሰው አይዲ ውስጥ ገብቶ ፎርሙላውን ኢንቨስት አድርጌ ግን እውቀትንም እካፈላለሁ። እና አሁን እንግዲህ ከ10 ዓመት በላይ ሆነዋል። ሰው ቀላል ሆነ። ከመጀመሪያ ይገባኛል አንዳንድ ነገር እና ስፔሻሊ ማርኬቲንግ ላይ በጣም ጎበዝ ሆንኩኝ ማለት እችላለሁ። ከዛ በኋላ ምንድነው? ከዛ በኋላ ፈተሽ የሰጥሽው ችግር ምንድን ነው? ችግር ፈተሽ የሰጥሽው? አሁን እንደውም ከችግር መፈለግ አልፎ ችግሩን መፍጠር ችሎታው አለኝ። አንዳንድ ጊዜ እውነት ነው ወይንም ችግሩን መፈለግ ወይንም ችግሩን መፍጠር ይቻላል። እኔ ሁሌ ምሳሌ የምሰጠው ኡበር ወይንም ፈረስ ወይንም ራይድ ከመምጣቱ በፊት ያስፈልገን ብለን አናስብም ነበር። ማንም ሰው ወይ ቴሌፎኔ ላይ እኮ ይሄ ቢኖረኝ ደስ ይለኛል ያለ ሰው የለም። ግን ችግሩን ፈጠሩ። አሁን ያለሱ መኖር አንችልም። ፌስቡክ፣ ሶሻል ሚዲያ ማን ከዛ በፊት ይሄ ያስፈልገኛል ብሎ ጠርቶ ያውቃል? ቴሌፎን ራሱ ድሮ ቤት ነበር ቴሌፎን ያለን። ከቤት ውጭ ወክ እያረኩኝ ሰውን ላነጋግር ፈልጋለሁ ያለ ሰው አለ? የለም። ግን ችግሩን ፈጠሩ እና አሁን መመለሻም የለም።